ጣስልን ተመልካቾቻችን እንደምን አምሽታችኋል። ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን አሁን ጀምሯል። እንድትከታተሉ በአክብሮት ጋብዛለሁ። ኤልሳቤጥ ካሳ ነኝ። ቀዳሚ ወዳደረግነው ዜና እናልፋለን። ጀግናው የትግራይ ሰራዊት በንጋት ፀሐይ ዘመቻ የተማረኩ የአፋር ልዩ ኃይሎችን ከአፋር የሀገር ሽማግሌዎች ጋር በመግባባት በይቅርታ እንዲሰናበቱ ማድረጉን አስታወቀ። የአፋር የሀገር ሽማግሌዎች ከትግራይ ሰራዊት አመራሮች ጋር ባደረጉት ውይይት የአፋር ሕዝብ በሐሰት ፕሮፓጋንዳ ሳይደናገር ከትግራይ ሰራዊት ጎን መሰለፍ እንዳለበትም ገልጸዋል። ታደሰ ልጅ አዘጋጅቶታል። ጀግናው የትግራይ ሰራዊት መብረቃዊ ጥቃቱን በመቀጠል በንጋት ዘመቻ በተለያዩ አካባቢዎች ድል ያስመዘገበ መሆኑን በአፋር ክልል የሚገኙ የትግራይ ሰራዊት አመራሮች ተናገሩ። ጀግናው የትግራይ ሰራዊት በአፋር ግንባር ባደረገው መብረቃዊ ጥቃት የፋሽስቱ አብይ አህመድ ሰራዊት የአፋር ልዩ ኃይሎችና ሚሊሻዎች መማረካቸውም ተናግረዋል። የአፋር የሀገር ሽማግሌዎችና የትግራይ ሰራዊት በመረዳዳትና በመወያየት የአፋር ልዩ ኃይል ምርኮኞች በይቅርታ እንዲለቀቁ መደረጉ የትግራይ ሰራዊት ከሀገር ሽማግሌዎቹ ጋር ባደረጉት ውይይትም ተናግረዋል። የትግራይ ሰራዊት አመራሮች ካነሷቸው ነጥቦች የትግራይ መንግስትና የትግራይ ህዝብ ዓላማዊ አፋርን ቦታ መያዝና መጨቆን ሳይሆን የኢትዮጵያ ብሔር ብሔረሰቦችና ህዝቦች አስፈላጊ ያልሆነ ስርዓትን መገርሰስ ነው ሲሉም አመራሮቹ ተናግረዋል። ሁለተኛ ከሞት ለማ ሀይቱ ሐይብ ሰው አብረ አወክሲና ናርየስም ያናርየስም ብለ ሐይብ ሲገያ እንጂ ወሳጉ ወጥቶ መተናያ أو قاعد فوتسين أو نسيرو بناية. مرسنا بالشغل. فوتسين أو نخلق كنية. شما بالليلنا بقوا سامري وتوكل. أول يسوع حال سيرو رأي وعنا هلا كنا سيرو ما عاوز ما عاصين هاي يعني سيرو رأي وعنا. يهين يوم تسوق مطلقة تاني. سرّه عنا سوده هذا سوده أول يسوع سوده حايد سمة دبها هني كذا. يا برا يا أخي. سمة تيجي حايد سوده حرب سوده وكيا سوده حرب جنبه. كيف هاي سوده؟ مرسنا. በአፋር ግንባር አውራ በመትባለው የተማረኩ የአፋር ልዩ ኃይሎች የፋሽስቱ አብይ አህመድ ቡድን የአፋር ህዝብ እየጨፈጨፈ ነው፣ ምን እየሰራችሁ ነው፣ ታጠቁ እያሉ እያስፈራሩን ነው፣ ወደ ውጊያ ያስገቡን፣ ከዛ ነው የተማረክነው ሲሉ ምርኮኞቹ ተናግረዋል። ሶስተኛ ሻለቃ የነበረው የአፋር ልዩ ኃይል ኢሳ በሚባለው ግንባር ላይ እንደተማረከም ተናግረዋል። አፋር ተመለህ አፋር ተነመሊ አፋር ለገና ለተልግራር ሩባና ናም አልحكون يكسنتر كوغنو عاد ايه بكوبا እኔ የተረሳሁት እዛ ተሩ يبرسينا أمرته من سرتي وزي عفرتي يلا كانوا عفرتي يفجرونا تنسوا تاتك تبيه كذا كذا متاهتو قراءة مفتي إن مسألة جالب متاهتي يعني وعدي إيه ما تني وتوهر حكمي إليسا بلاي بيتي ملين ها بيتي ملين نا اللي جاي لبان روني باهي مسويني كذا كان متاهو انتنا وإذا حتى شال غيا إذا حطوا صار وإذا شال وإذا حتى حي إذا حطوا حي وإذا شال كفر صنيع حي أنا وقت نعبو تافل فني سافر فني هو كيف دري إذا عيسى جنبر يتوقع جنبر إذا كذا عند حي وطن وقت فني باهين هنا قدار باهين يا بقداري كذا يروح حيلو عند حي لانستوني ورجينا مثلا أنا وقت الحرب زمان وبهم سبيني قدام يعني يا إذا قدرت تقولون يجي تقولون يعني تقول بيشتكوا ليه ما تقدر تقولون دي حالي ولا كان يقول لي مثلا حرب عندي وصايا عندنا كايلو نقعد يسال وردوك ورا ጀግናው የትግራይ ሰራዊት በንጋት ዘመቻ በአፋርና በአማራ ክልሎች በተቆጣጠሩባቸው ቦታዎች ሰላምና ደህንነቱን አስጠብቆ ለመቀጠል ከህዝቡ ጋር በመወያየት ችግሮችን በመፍታት ላይ ይገኛል። የትግራይ ሰራዊት ከአፋር የሀገር ሽማግሌዎች ጋር ባደረጉት ውይይት የአፋር የሀገር ሽማግሌዎች ካነሷቸው አበይት ነጥቦች የፋሽስቱ አብይ አህመድ ቡድንና አጋሮቹ የአፋር ህዝብን በሳሳተ ፕሮፓጋንዳ በመንዛት ከትግራይ ሰራዊት ብሎም ከትግራይ ህዝብ ጋር ለማጣላት እየሞከረ ቢሆንም እንደማይሳካለትም የሀገር ሽማግሌዎቹ አብራርተዋል። ህብረተሰብ መራካ ኩደሚ ታያራ ሰማቴ አማካናይ ሲነማ ኩዳር አብን ኩድማን ይሄ ህብረተሰብ ግን ሆነ ዓላማ አውሮፕላን ይመጣል ይደበድባል ትልቅ መሳሪያው እናጥቃለን እዚህ ትልቅ ኃይል አሁን ይገባል ያው በቃ እየወራ በዱ ስለሆነ ያኔ ነው ህብረተሰብ ይሸሽቱ አኑ ትግራይ ታክሁለ ተበራይ ታኑሙ ዮይ አኑሙ ወኑሙ አኑሙ ማዋ በታክህን ንጎት ተማማ እኛ እዚህ ከበበት ቀን ጀምረን እዚህ አሁን የተከሰሱ አሉት መስካለን እዚህ ያገኘነው ነገር የለንም ያጋጠመው ችግር የለንም አቱ ህብረተሰቡ ከፍተኛ ችግር ምንድነው ዋናው ምግብ ነው የምግብ ችግር አለ ቀደም ታጅቱ ብለን እንዲነቁም ማታ ይሄ ከለፊት ተያ አማራ ፈጣህ ህብረተሰቡ ራሱ ከብልጽግና የበለጠ መውደድ የሚፈልጉት የሚወደው እዚህ የትግራይ ሰራዊት ነው ደግሞ እዚህ
ከለውጥ በኋላ እዚህ አካባቢ ከተከታተሉ በኋላ ያለው ሁኔታ ራሳቸው ህብረተሰቡ ያየው ነው። የደርግን ስርዓት በጋራ እንደጣል ነው አሁንም የፋሽስቱ አብይ አህመድ ስርዓት አንድ ሆነን እንደምንጥለው ጥርጥር የለኝም ሲሉም ተናግረዋል። ትግራይ ሰራዊትና አፋር ህዝብ አብሮ እየበላና እየጠጣ መሆኑን የተናገሩ ሽማግሌዎቹ የፋሽስቱ አብይ አህመድ ቡድንና አጋሮቹ ይገላሉ፣ ያርዳሉ፣ ይጨፈጭፋሉ የሚባለው የሐሰት ፕሮፓጋንዳ መሆኑ በአይኔ ለማየት በቅቻለሁ ሲሉም ተናግረዋል። ለኛ ጥሩ ነገር እያደረጉ ለኛ ምንስተውት እንካ አንፈልግም ይያሉ በቃ ያለ ያሱ ከኛ ጋር ተባብረን ከኛ ጋር ያለ አብረን ይገም ነው ያኔ ሁኔታ ሰልፍ ነው ማለት ነው ምንምለው አዋጂ እሺ ያልገከኒ በህሎ ያልገከኒ ከላሃን ያሁን ግን እኛ ግራ የሚገባው የሰዎቹ አዲስ አይደለም። ከዛ ፍጪ ምቱ የትግራይ ህዝብ የትግራይ ሰራዊቱ ዛሬ ሁለተኛ ጊዜ ነው እንጂ ዛሬ ምን ሰምቶ እንደ ምሽሶቹ ምን ሰምቶ ነው ምሽሶቱ እኛ ራሳችን ግራ ጥያቄ እናንተ ጋር እናንተ ጥያቄ አለን። ይሄ ነገር ይሄ ነው የራሱ የተያዙ በእኛ ፊልፊት ባልከ ራሱ ይሄ ትልቅ ነገር ነው ራሱ ይሄ ናርሳኩ ግረሲን ይወገ ማራግ ቶግራ ድረብ ባይቴ ቶግራ ይሲንጋይሴ ባለፈው ራሱ በእኛ እንትና መሳሪያ ተከሶቹ ከነ መሳሪያው አመጣችሁ ሰጣችኋል። ይሄ ራሱ ትልቅ ነገር ነው። ካውቲ ብሬን ካውታ ካናት ወዲ ጋር ፈራሂንካ ሲኒሲን እንታና አይ ይሄ ደግሞ ወማታ ታውህናና ካራብና ማያና አራታስ በንታን ሰው ምን ካልሆነ በስካራ ማን ሰው ይገነዘባል። ይሄ ከበየኛ ፍቃላችሁ ካለን እኛ ምንድነው ታረ ምን ወጋው የሚል ራሱ ይገነዘባል። ሰው ራሱ ለአፋር ህዝብ ባለፉት 7 ዓመታት የሰሩ መንገዶች ሆስፒታሎች ነበሩ። በዚህ 3 ዓመትና 4 ዓመት ግን ለአፋር ህዝብ ምንም የሰራ ነገር እንደሌለ በመግለጽ ፋሽስቱ አብይ አህመድ ለተላላኪዎቹ ብቻ ሲሰራ እንደነበርም የትግራይ ሰራዊት አመራሮች ገልጸዋል። ጀግናው የትግራይ ሰራዊት እያስመዘገበ ያለው አንጸባራቂ ድል ቀጥሎ ጠላት እስከ ወዲያኛው እስኪደመሰስ ድረስ ደጀነታቸውን አጠናክረው እንደሚቀጥሉበት እስከ አፋር ግንባር ድረስ በመሄድ ሰራዊቱን ያበረታቱ የመቀለ ከተማ ነጋዴዎች ገለጹ። ድጋፉን የተቀበሉ የሰራዊቱ አባላት በበኩላቸው ሁሉም ትግራዋይ አንድ በመሆን እያደረገ ያለው ትግል በቅርቡ ጠላቶቹን ሙሉ በሙሉ በመደምሰስ ድሉን ያረጋግጣል ብለዋል። ማዕድ ኃይል አዘጋጅተዋለች። ወራሪውና ፋሺስቲው የአብይ አህመድ ቡድንና አምባገነኑ ኢሳያስ አፈወርቂ በትግራይ ህዝብ ላይ ባላቸው ቂምና ጥላቻ ተነሳስተው የትግራይ ህዝብ 100 ዓመት ወደ ኋላ መልሰዋለን በማለት ከባድና ጭፍጨፋ ፈጽመዋል። የደህች ትግራይ ለመፍጠር ትልቅ የመንግስት ፕሮጀክቶች ማውደም ከትንሽ እስከ ትልቅ የትግራይ ህዝብ ንብረት ዘርፈዋል። የትግራይ ህዝብ ለነዚህ ወራሪ ኃይሎች ሳይንበረከክ በመታገል በጠላት ላይ አንጸባራቂ ድል አስመዝግቧል። ይህንን ትግል እስከ መጨረሻ ግቡ እንዲበታ ሁሉም የትግራይ ህዝብ የትግራይ ሰራዊት ደጀን በመሆን ድጋፍ እያደረገ ይገኛል። ጀግናው የትግራይ ሰራዊት በጠላት ላይ ያስመዘገበው ያለው አንጸባራቂ ድል እንዳስደሰታቸው የገለጹት የመቀለ ከተማ ነጋዴዎች ጠላት በሙሉነት እስከሚደመሰስ በማንኛውም ሰዓት ድጋፋችን አጠናክረን እንቀጥላለን ብለዋል። ንተተባዕ ሰራዊትና ነቲ ካብ ጸልማት ናብ ብርሃን ዘውጽና ሰራዊት እኛ ለዚህ ጀግና ሰራዊታችን ከጨለማ ወደ ብርሃን ላወጣን ሰራዊታችን በተቻለን አቅም አስተዋጽኦ ለማድረግ በብር የሚሰጥ በብር ፍየል የሚሰጥ ፍየል በግ የሚሰጥ በግ ከሻይ ሻጮች ከባጃጅ አሽከርካሪዎች እና የእርድ እንስሳ ነጋዴዎች ተወጣጣው በተገኘው ብር 125 ብዛት ያላቸው ፍየልና በግ ግምታቸው ከ600 ሺህ ብር በላይ የሚያወጡ ነው ይዘን የመጣ ነው እና ጀግና ሰራዊታችን በርታ ለማለት እንፈልጋለን። ከተጎስልና መሃንኩሚና ተስፋን ገብር ያቀንደለ ናይ ወታደር ሐገዝ አዋጺና እዚህ የመጣሁበት ዋና ዓላማ ለሰራዊታችን ድጋፍ ለመስጠት ነው። ባለፈው የቀጠና 13 እና 20 አዋጥተን በ6 መኪና ጭነን ጨርጨር ላይ ወደ ሰራዊታችን 2000 የሚሆን ጫማና 300 ካልስ አድርሰናል። አሁንም እዚህ በአፋር ግንባር 15 ኩንታል ስኳር፣ 5 ኩንታል በሶና 20 ካርቶን ወተት ለሰራዊታችን የማይሆን ነገር የለም በማለት ድጋፋችን ለማሳየት እዚህ ድረስ መጥተናል። ገና እንቀጥላለን። ለንሕጉዞ ምክንያት ይብልናይ ኩሉ ህብረተሰብ ከውጽ ዒድ ለቲ ዘለው ሁሉም ህብረተሰብ ለሰራዊታችን ሎጂስቲክ ለመስጠት ፍላጎት አለው። ምናልባት የባንክ ጥረት ስላለ ብቻ እንጂ ለሰራዊታችን የማይልም የለም። ያገኘውን ሁሉም በቀበሌ ተደራጅተው ወደ ግንባር እየላኩ ነው ያሉት። ስለዚህ እኛ ብቻ አይደለም ሙሉ የትግራይ ህዝብ ድጋፍ እየሰጠ እንደሆነ ላረጋግጥልህ እወዳለሁ። እየላክን ቆይተናል። አሁንም ድጋፋችን ቀጣይ ነው። ዳሰደናውን ይነጸንና እጁና አና መጽና ተዘለኹነታት ከረደና እንደ ነጋዴዎቹ ገለጻ ከሆነ ጀግናው የትግራይ ሰራዊት አስቸጋሪውን የአየር ሁኔታና መልክዓ ምድር ተቋቁሞ ያስመዘገበው አንጸባራቂ ድል ደስተኞች ነን በማለት ህዝባዊ ትግሉ ግቡ እስከሚመታ ድረስ ከሰራዊቱ ጎን ተሰልፈው ድጋፋቸው እንደሚቀጥሉበት አረጋግጠዋል።
በጣም ይታኩሰካ በጣም ፍሊ በቃ ማለት ክትገልጾ ይተካለ ሰራዊታችን ያስመዘገበውን ድል በጣም አስደሳች ነው ለመግለጽም አዳጋች ነው ታጋዮቻችን ስናያቸውም በጣም ልዩ ስሜት ነው የተሰማን ምክንያቱም ፊታቸው ላይ የሚነበበው ደስታና ያሸናፊነት ስሜት ነው ያ ሁሉ የተፈጥሮ ፈተና ተቋቁመው እኛን ሲያዩ እንኳን ደህና መጣችሁ ይያሉ በደስታ ነው የተቀበሉን ሕጉስ ኮይን ይዛባለካ አዳህነት ታኹም ያለስ የዘለኹ በወገኔ ማለት ነው አየሁ በቃ በርት ጀግና ሰራዊታችን በራፋችን ሰጣለን በደረሳችሁበት ቦታ እየተከተልን ሰራዊታችን በሙሉነት ድል እስኪቀዳጅ እናግዛለን አስፈላጊ ከሆነም ህይወታችን እንሰጣለን የትግራይ ህዝብ ደጀንነቱን አጠናክሮ ሊቀጥልበት ይገባል ሲሉም መልእክታቸውን አስተላልፈዋል ንሕና እትምድጋፍና አንተ ሓገዝናን ቀጻሉ ሆይኑ ተተባዕ ሰራዊትናውን እኛ ድጋፋችን ቀጣይ ነው ጀግናው የትግራይ ሰራዊትም ጠላቶቻችን ደምሶ ነጻ እስኪያወጣን ድረስ ከጎኑ ተሰልፈን ድጋፋችን ቀጣይ እንደሆነ ለማረጋገጥ እንወዳለን አድና ነጻ ስጋው ደውጾ ስጋ መጨረሻው ጎንኩም ከና ተሰልፍና ድጋፍና ቀጻል ኾውን በዓል ሙሉ ተስፋዬ ህዝብ ትግራይ ቋዕደ ሰለካ ትግራይ ህዝብ በተገኘው ድል እንኳን ደስ አለህ ለማለት ወዳለሁ የጀመርከውን ድጋፍ አጠናክረህ ቀጥልበት እኛም የጎደለውን ለመሙላት በተፈለግነው ሰዓት ዝግጁ ነን ዘሎ ምክንያት በይላ ጎዲተ ሂላ ንሕና ጎይና በመኪናና ለንጓዓዘለ ህብረተሰቡን በተጀመሩ ወዘላ አስተዋጽኦ ከወጽደለ ታችን የጀመረውን ድጋፍ አጠናክሮ ሊቀጥልበት ይገባልም እላለሁ ድጋፉን የተቀበሉ የትግራይ ሰራዊት ተወካይ በበኩላቸው ነጋዴዎቹ ላደረጉት ድጋፍ አመስግነዋል አልስዚና ይሁልና ቃልስ ስለሆነ ሁላችንም ተጋሩ አንድ አካል ሆነን ትልቅ ድል አስመዝግበናል የቀረውን ጠላት በመደምሰስ ሙሉ ድል እንደምናስመዘግብ ላረጋግጥላችሁ ወዳለው ቅድሚያ ዛለነ ደምስና ድማ ሙሉ ዓወት አነራጋግጽና የሽረ እንዳስላሴ ከተማ ነዋሪዎች 10 ሚሊዮን ብር ለትግራይ ሰራዊት ድጋፍ አበረከቱ። በተመሳሳይ ዜና በመቀለ ከተማ የሚገኘው የአንበሳ ባንክ ቅርንጫፍ ሰራተኞችም 65 ፍየሎችና አስፈላጊ ቁሳቁሶችን ለትግራይ ህዝብ ህልውናና ማንነት ሲሉ ለተጎዱ ለጀግናው የትግራይ ሰራዊት አባላት ድጋፍ አድርገዋል። ማዛ መኮንን የሽረ እንዳስላሴ ከተማ ነዋሪዎች ጠላትን እስከ ወዲያኛው ለማጥፋትና የትግራይ ህዝብን ህልውና ለማስቀጠል ቆርጦ የተነሳውን የትግራይ ሰራዊት ማጠናከሪያ የሚሆን ድጋፍን አበርክተዋል። እኚህ በምስሉ ላይ የምንመለከታቸው እናት የሽረ እንዳስላሴ ከተማ ነዋሪ ሲሆኑ ባለፉት ወራት በተደረገው ህዝባዊ ትግል የ25 ዓመት ልጃቸው ለትግራይ ህዝብ ነጻነት እንዳበረከቱ ገልጸው በዚህ ብቻ ሳያበቁም አሁንም ድጋፋቸውን በመቀጠል ሰው ቤት ሰርቶ ያፈሩትን ወርቃቸው ለትግራይ ሰራዊት አበርክተዋል። በእግሩ ወደይ መድሕን ግርማይ ኃይለ ኪሮስ ዝበሃል የመጀመሪያ ልጄ መድሕን ግርማይ ኃይለ ኪሮስ የሚባል የ25 ዓመት ወደ ትግል አበርክቻለሁ። አሁን ደግሞ ይሄ የምትመለከቱት ወርቅ ሰው ቤት ጤፍ ያበጠርኩኝ የሀብታም ቤት ልብስ ያጠብኩኝ እቁብ ገብቼ ያፈራሁት ሽልማቴ ለትግራይ ሰራዊትና ለትግራይ ህዝብ አበርክቻለሁ። በተመሳሳይ መልኩ ለትግራይ ሰራዊት ማጠናከሪያ የሚሆን በከተማው የሚኖሩ ባለሀብቶች በአነስተኛ ስራ ላይ ተሰማርተው የሚንቀሳቀሱ የህብረተሰብ ክፍሎችና ሌሎች አካላትም የዚህ ታሪካዊ ውሎ ተሳታፊም ሆነዋል። 15 ጣቃ ክዳን 15 ብትን ጨርቅ 2 ኩንታል ጤፍ 200 ወታደራዊ ጫማ 1 ኩንታል ቆሎ በጠላት መሃል ተከበን ወደ ግንባር ልክ ያለው አሁንም 100 ሺህ ብር ለትግራይ ሰራዊት አበርክቻለሁ። ባለፉት 8 ወራት ከተማ ውስጥ ሆኜ ወደ በረሃ ድጋፎችን ስልክ ነበር። የወታደር ልብስ እያሰፋን ወደ ትግራይ በረሃዎች ስናደርስ ነበር፣ መድኃኒትም ጭምር። አሁን ደግሞ የገንዘብ ድጋፍ እየተደረገ ነው። 100 ሺህ ብር ሰጥቻለሁ። የሽረ እንዳስላሴ ከተማ ነዋሪዎች ለትግራይ ሰራዊት እያበረከቱት ያለውን ድጋፍ ትልቅ መሆኑና ይህ ድጋፍ ከባለፉት ጊዜያት የቀጠለ መሆኑን በድጋፍ ማሰባሰቢያ መድረክ ላይ ተገኝተው ምስጋናቸውን ያቀረቡት የትግራይ ጦር ከፍተኛ አመራር የሆኑት ጀግናው ታጋይ ጀነራል ምግቤ ኃይለ ሲሆኑ ይህ ትግል የጋራ ነው በማለት ሁሉም ትግራዋይ በአንድነት በመቆም ይህንን መሻገር አለበትም ብለዋል። ባለፈው የትግል ምዕራፍ ከጎናችን ነበራችሁ። በስንቅ በንብረትና በሞራል በሁሉም መልክ ላበረከታችሁልን ድጋፍ እናመሰግናለን። ቀጣይ ወጣቶች በአቅርቦት እንዲያግዙን እንፈልጋለን።
ወጣቶች ከአስተዳደር ጋር ሆናችሁ ማገዝ አለባችሁ። ይህ ትግል የጋራ ነው። የክልል፣ የዞን፣ የከተማ፣ የገጠር፣ የወረዳ፣ የጀነራሎችና የሻለቆች ጉዳይ ብቻ አይደለም። ሁላችንም ተጋሩ። አሁንም ቢሆን እንደ አንድ ሰው ሆነን ነው መንቀሳቀስ የሚገባን። ኃላፊነታችን እኩል ነው። እኔና አንዱ ነጋዴ እኩል ነን። የሥራ ክፍፍል ብቻ ነው የሚለየን። ኃላፊነትና ማዕረግ አብዘል ሓደ ነጋዴ አነ ማዕረግ ናይ ስራሕ ክፍፍል የትግራይ ሰራዊትን ለማጠናከር የሽሬ እንዳስላሴ ከተማ ነዋሪዎች እስካሁን ባደረጉት ድጋፍ 10 ሚሊዮን ብር መሰብሰቡም የከተማዋ ከንቲባ ታጋይ ዝናቡ ደስታም ይናገራሉ። 50% ናይትን ገንዘብ ትልምና አብቴሎትን ዝክን እክብና እናትን ሄዝና ከታቀደው የገንዘብ መሰባሰቢያ እቅድ 5 ሚሊዮን ለመሰብሰብ ነበር የታቀደው። 5 ሚሊዮን ከነጋዴዎቹና ከባለ ሀብቶች አግኝተናል። ህብረተሰቡ ባደረገው ትብብር 5 ሚሊዮን በማሰባሰብ በአጠቃላይ 10 ሚሊዮን ሰብስበናል። በተመሳሳይም ከገንዘብ ውጪ የተለያዩ ግብአቶች እንደ ከብት የመሳሰሉ ለመሰብሰብ አቅደናል። እስከ አሁን ከ2000 ኩንታል በላይ እህልም ሰብስበናል። ወደ ሰራዊቱም መላክ ጀምረናል። የተጀመረው የድጋፍ ማሰባሰቢያ መድረክ ቀጣይ መሆኑም ታጋይ ዝናቡ ደስታ ጠቅሰዋል። በተመሳሳይ መልኩ የመቀለ ከተማ የአንበሳ ኢንተርናሽናል ባንክ ከሁሉም የቅርንጫፉ ሰራተኞች የተውጣጣ ከ170 ሺህ ብር በላይ የሚገመት ብርን በማውጣት 65 ፍየሎችና የተለያዩ አጋዥ ቁሳቁሶችን በመግዛት በአዋሽ ሆስፒታል የሚገኙና ለትግራይ ህዝብ መብትና ነጻነት ሲሉ በጦር ሜዳ ለቆሰሉ የትግራይ ሰራዊት አባላት ድጋፍ አድርጓል። ሰራተኞቹን ወክለው ድጋፉን ያበረከቱት አቶ ጸጋይ መዝገበ በበኩላቸው ጀግናው የትግራይ ሰራዊት በሁሉም ግንባሮች ጠላቶችን በመደምሰስ እያስመዘገበ ያለው ተአምራዊ ድል እንዳስደሰታቸው ገልጸው የተደረገው ድጋፍም ከትግራይ ሰራዊት ጎን ለመሆኑ ማሳያ ነው ብለዋል። መናእሰይ ተጋሩ ትግራይ ሓራን ሙጻእ ዝተፈላልየ ዋጋ ይከፍለለው ህይወት ይከፍለለው። የትግራይ ወጣቶች ራስን በራስ የማስተዳደር መብት ለማረጋገጥ ህይወታቸው መስዋዕት እያደረጉ ነው። እኛ ደግሞ የአንበሳ ባንክ ሰራተኞች እንደመሆናችን መጠን ባለፉት 8 እና 9 ወራቶች ብዙ ጭቆናዎች ደርሰውብናል። በቂ በሆነ ሁኔታ ልንሰራም አልቻልንም ነበር። ስለዚህም አሁን ያገኘነው ሰላምና የምንተነፍሰው ንጹህ አየር በእነዚህ ጀግኖች የመጣ በመሆኑ በተወሰነ መልኩ የራሳችን ሚና ለመጫወት በማሰብ ነው ይህንን ያበረከት ነው። እንቅስቃሴያችን እዚህ ጋር አያቆምም። እንደ ተጋሩና እንደ አንበሳ ባንክም ልናደርገው የሚገባ በርካታ ነገሮች አሉ ብለን ነው የምናምነው። ከም ተጋሩ ከም ባንክ አንበሳውን ክንገብሮ ዝግበአና ነገራት ብዙ አሉ ኢና ናአምን። የትግራይ ሰራዊት አሁንም ቢሆን ጠላትን እየደመሰሰ በድል ጎዳና ላይ ማሸብረቁን ቀጥሎበታል። የትግራይ ህዝብ ለማጥፋት የወረሩ ፋሽስታውያንና ተስፋፊ ኃይሎች የትኛውን የትዕምት ተቋም ነቅለው መውሰድ የትኛውስ ማቃጠል እንዳለባቸው ዝርዝር እቅድ አውጥተው ነው የተገበሩ ሲሉ የህወሓት ማዕከላዊ ኮሚቴ አባልና የትዕምት ስራ አስኪያጅ ታጋይ በየነ ምክሩ ገለጹ። አክለውም በትዕምት ተቋማት የደረሰው ውድመት በዝርዝር ተጠንቶ በይፋ የሚገለጽ ሲሆን ተቋማቱን ወደ ነበሩበት ለመመለስ አመራሩና ሰራተኞቹ በቁጭት እየሰሩ እንደሚገኙ ጠቁመዋል። የዳሞራ ያህያ ዘገባ ዊንታ ዘላለም አዘጋጅተዋለች። የህወሓት ማዕከላዊ ኮሚቴ አባልና የትዕምት ስራ አስኪያጅ የሆኑት ታጋይ በየነ ምክሩ በወቅታዊ የትግራይ ጉዳዮች አስመልክተው በሰጡት ማብራሪያ የትግራይ ህዝብን ዘር ለማጥፋት የወረሩን ፋሽስታውያንና ተስፋፊ ኃይሎች የትኛውን የትዕምት ተቋም ነቅለው መውሰድና የትኛውስ ማቃጠል እንዳለባቸው ዝርዝር እቅድ አውጥተው ነው የተገበሩት ይላሉ። የትግራይ ህዝብ ጠላቶች ትግላቸውን ሲጀምሩ የመጀመሪያው መፈክራቸው የትዕምት ተቋማት ይጥፉ ይውደሙ ነው የሚለው ለምን ይሆን? ትግራይ ናይ ምጥፋእን ትግራይ ናይ ምድካይ ትግራይ ናይ ምጽናት ላማኦም ተታሐዘ ትግራይን የማጥፋት ትግራይን የማደሄትና የማውደም ዓላማ ነው አንግቦ የተነሱት። እነዚህን ተቋማትም በዛ ዓላማ ውስጥ ነው የሚያወያዩቸው። ተቋማቱን ሲያዩቸው የትግራይ ህዝብ ባለቤት መሆኑ አይናቸው ደም ሞልቷል። ስለዚህ በሁሉም መንገድ ተቋማቱን ማጥፋት ማለት ለትግራይ ህዝብ አንድ የልማት መሰረት ማውደም ወይም ማጥፋት መሆኑ ያውቃሉ። ሓደ ናይ ልምዓት ቅልጽም ናይ ህዝብ ትግራይ ምዕናው ምዃኑ ይፈልጡ እዮም ወይ ምጥፋእ ምዃኑ ይፈልጡ እዮም። በትዕምት ተቋማት ላይ የደረሰው ውድመት በዝርዝር ተጠንቶ በይፋ ይገለጻል ያሉት ታጋይ በየነ እስካሁን ያለው ሁኔታም እንዲህ ገልጹታል። ሓደ ሙሉ በሙሉ ተነቂለን ዝኸዳ ፋብሪካታት ኣለዋ፣ ተሽከርከርቲ ኣለዋ፣ ማሽነሪታት ኣለዋ። አንድ ሙሉ ለሙሉ ተነቅሎ የሄደ ፋብሪካዎች አሉ፣ ተሽከርካሪዎች፣ ማሽነሪዎች አሉ። ወደ ኤርትራ፣ አማራ፣ ወደ ኢትዮጵያ መከላከያ ሰራዊት ይወሰዷቸው አሉ። ሌላው ሙሉ በሙሉ የፈረሱ ፋብሪካዎች አሉ፣ እንዲወድሙ ተደርገዋል። ሆን ተብሎ እነዚህ አብዛኞቹ ናቸው። የሚሌ ፋብሪካ
ሳባ እምነበረድ፣ አልመዳ ጨርቃ ጨርቅ ፋብሪካ፣ የወቅሮ ታነሪ፣ የታነሪና ጫማ ፋብሪካ ሙሉ በሙሉ እንዲጠፋ ተደርጓል። ህይወት የእርሻ መካናይዜሽን፣ ትራንስ ኢትዮጵያ እነዚህ ሙሉ በሙሉ በሚባል ደረጃ እንዲወድሙ የተደረጉ ፋብሪካዎች አገልግሎት ሰጪ ተቋማት ናቸው። ሙሉ በሙሉ ከአንዱ ተገብሩ ፋብሪካታትን አገልግሎት ሀብት ተካላትን የምዚያቱ በትግራይ ህዝብ ባህል ወድቀህ መቅረት የሚባል የለም። የትዕምት ተቋማትም ወድቀውና ወድመው እንደማይቀሩ የገለጹ ሲሆን የትዕምት አመራርና ሰራተኞችም ተቋማቱን ወደ ነበሩበት ለመመለስ ቀን ከሌት እየሰሩ እንደሚገኙም ጠቁመዋል። ተብዛህፍት እዚ ሰብዚ እጥሪው ውስን ቅርሺ ህዝ ጀምሩ ትዕምትን ትጅምር እንታለ ይህ ሀብት ይህ ሰው ነው ያፈራው። በተወሰነ ገንዘብ ነው ትዕምት የተመሰረተው። በእነዚህ ጥቂት ገንዘብ ጀምሮ ይህ የተማረ ትግራዋይ እየሰራ ይህ ሀብት እንዲመጣ ተደረገ። መሰቦ ሲሚንቶ ፋብሪካ ደርሶት ወደ ነበረው ደረጃ የደረሰው ትራንስም እንደዛው። መሰቦ ጋር የነበረው አቅማችን አለ። መስፍን ላይ ዳላይም የነበረው የሰው አቅማችን አለ። መኖር ብቻ ሳይሆን ጣቦኔ ለምን እንዲሆነ ብሎ ሊሰራ የሚችል ኃይል ነው ያለን። ስለዚህ ከነሱ ውይይቶችን ያካሄድን እንገኛለን። የነበረ ደሞዝ ቀንስም ደሞዝ ከታጣም ያለ ደሞዝ በነጻ ሰርተን ተቋማቱን ወደ ነበሩበት እንመልሳቸዋለን የሚል ውይይት ነው ያካሄዱ ያሉት በየተቋማቱ። በነጻ ሰሪህና ነዘን ተካላት ዚያተን ናብ ዝነበረን ክንመልሰን የትዕምት ተቋማት 20 ሺህ ቋሚ 40 ሺህ ኮንትራት 100 ሺህ የሚሆኑም የቀን ሰራተኞችን ያቀፉ የትግራይ ህዝብ ተቋማት መሆናቸውም የሚታወቅ ነው። የአክሱም አፄ ዮሐንስ አራተኛ አየር ማረፊያ በፋሽስቱና በወራሪ ኃይሎች ሙሉ በሙሉ እንደወደመ የአክሱም አየር ማረፊያ ሰራተኞች ገለጹ። አየር ማረፊያው አገልግሎት መስጠት እንዲጀምር ተጨማሪ እድሳትና የተዘረፉና የተቃጠሉ መሳሪያዎች መተካት እንደሚያስፈልገው ተናግረዋል። ለማህሌት አባይ ዘገባ ፍሮይኒ መንገሻ ታቀርበዋለች። በትግራይ ሰራዊት በሚሰነዘርባቸው አከርካሪ የተሰበረው አብይና ጭፍሮቹ በጦርነቱ የከናን ሽፈት ፕሮፓጋንዳ ማካካስ ላለፉት 8 ወራት የአክሱም አፄ ዮሐንስ አራተኛ አየር ማረፊያ ህወሓት እንዳበላሸው ፕሮፓጋንዳቸው ሲነፉ እንደነበር ይታወቃል። እውነታው ግን የትግራይ ህዝብ ከምድረገጽ ለማጥፋት መሬቱ ታሪኩና የስልጣኔ መሰረቱ ላይ አውድሟል፣ ዘርፏል። ካወደማቸው መሰረተ ልማቶች የአክሱም አፄ ዮሐንስ አራተኛ አየር ማረፊያ አንዱ ነው። በወራሪዎች በደረሰበት ውድመት ምክንያት ለወራት ያክል ሙሉ በሙሉ አገልግሎት መስጠት ማቆሙ አየር ማረፊያ ኮርፖሬሽን ኃላፊ አቶ ታደለ የማነ ይገልጻሉ። በተፈጠረው ሁኔታ ተጂ ስራህን መጀመር ዘለዎ መሳሪያ በተፈጠረው ሁኔታ አሁን ስራ ለመጀመር ምንም አይነት መሳሪያ የለም። መሳሪያ አለ ብለህ ለመግለጽ ከባድ ነው። የአየር ማረፊያው ባህሪ እንደሚታወቀው አብዛኛው መሳሪያዎች ከውጭ የመጡ መሳሪያዎች ነው የሚጠቀመው። አሁን ያለው መሳሪያ ዜሮ ነው ማለት ነው የሚቻለው። የአክሱም አፄ ዮሐንስ አራተኛ አየር ማረፊያ ሰራተኞች በበኩላቸው አየር ማረፊያው በቀላሉ ወደ ስራ እንዳይገባ ሆነ ተብሎ እንዲወሩ መደረጋቸው ይናገራሉ። ሲቲ ዝባሃል ካብ ጣሊያን ዝመጸ ሲቲ ነው የሚባለው ከጣሊያን የመጣ ከ2 ዓመት በፊት የተሰራ ማቴሪያል ነው። ይህ የኮሙኒኬሽን ሲስተም ሜትሮሎጂና የትራፊክ ኮንትሮል ስንጠቀምበት የነበረው ትልቁ መሳሪያ የነበረ ነው። እዚህ ጋር ትልቅ ዲስፕሌይ ነበር፣ አበላሽተውታል። በተጨማሪ ከኋላ ሆኖ ሲቆጣጠር የነበረው ማቴሪያል እንዳለ ሙሉ በሙሉ ገመዶችን በጣጥሰው ከጥቅም ውጭ አድርገውታል። ተዋና ዝኽፍለውን ከም ትሪዎ ዘለኹም 360 ዲግሪ መስታወት ኮይኑ ዘሎ ይሄ የምታዩት ዋና ክፍል 360 ዲግሪ መስታወት የሆነው አየሩ ሲያርፍ ለመቆጣጠርና ለማየት እንድመች ተብሎ ነው መስታወት የሆነው። ይሄም መስታወት ሰባብረውታል። ሌላ ኤችኤፍ የሚባል ሃይ ፍሪኩዌንሲ የሚባል ሬዲዮ እስከ አፍሪካ ቀንድ የሚሰራ ሬዲዮ ነው የነበረው። አየሩ እየበረረ ሲመጣ ምን ያክል ከፍታ ይዞ እንደሚመጣና በየትኛው ሰዓት እንደምታርፍ አዲስ አበባ ካሉ ባለሙያዎች ጋር ለመገናኘት ስንጠቀምበት የነበረው ሬዲዮ ሙሉ በሙሉ አበላሽተውታል። ይሄ ክፍል አቆመ ማለት አየር ማረፊያው ስራ አቆመ ማለት ነው። ዳታና የሜትሮሎጂ ዳታ ሰብስበን ወደ ሌላ ቦታ የምናስተላልፍበት መሳሪያ ነበር። እንደምታዩት የቀረው ነገር የለም። ይሄ አውቶማቲክ አየር እያኮበኮበች ስትመጣ ለማረፍ የሚያግዘን መሳሪያ በአክሱም ብቻ የተተከለ መሳሪያ ነበር። ይሄ መሳሪያ አክሱም የቱሪዝም ማዕከል ስለሆነች በትግራይ ደረጃ አክሱም ላይ ይገጠም ተብሎ የተገጠመ ነበር። አሁን ግን ይሄ ንብረት የለም። ገመዱ ተበጣጥሶ ምንም ሊያነብልንና ሊያሳየን አይችልም። የአክሱም አፄ ዮሐንስ አራተኛ አየር ማረፊያ የደረሰበት ጉዳት በጥናት ላይ እንደሚገኝና ወደ ነበረበት ደረጃና አገልግሎት መስጠት እንዲጀምር ሁሉም የበኩሉ እንዲወጣ ሰራተኞቹ ጥሪ አቅርበዋል። ታሪክ፣ ባህልና የስልጣኔ መሰረት በሆነችው በአክሱም ከተማ የሚገኘው አየር ማረፊያ ከ1992 ዓ.ም ጀምሮ ከተለያዩ ሀገራት ወደ ትግራይ የሚመጡ ቱሪስቶች ዋና ማረፊያቸው ቢሆንም በቀን እስከ 5 ጊዜ በረራ ይሰጥ እንደነበር ይታወቃል። የፋሽስት አብይ አህመድ ቡድን በአዲስ አበባ ከተማ በሚኖሩ ተጋሩ ላይ የጅምላ እስርና ግፍ
እየተፈጸመባቸው መሆኑን ሁማን ራይትስ ዎች ባወጣው ሪፖርት አስታውቋል። የሁማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባዳር በትግራይ ተወላጆች ላይ እየተፈጸመ ያለው ተገቢ ያልሆነ እስርና እንግልት የብሔር ተኮር ጥቃት መገለጫ በመሆኑ መንግስት በአስቸኳይ ማቆም አለበት ብለዋል። ኃይለ ኪሮስ ወልዳይ ተጨማሪ ያለው በፋሽስት ቡድን የጸጥታና የደህንነት አካላት እየተወሰደ ያለው በኃይል የማሰር እርምጃ በማያውቁት ጉዳይ ተጠያቂ ማድረግ ተአማኒነት የሌላቸው ጥርጣሬዎችንና ያለምንም ጥፋተኝነት ማስረጃ በሌለበት በኃይል በቁጥጥር ስር በማዋል አጠቃላይ አድላዊ አያያዝ ማስቆም አለበት ሲል ሁማን ራይትስ ዎች አሳስበዋል። ካለፈው ሰኔ ወር መገባደጃ አካባቢ ጀምሮ በአዲስ አበባ የሚኖሩ በንጹሐን ተጋሩ ምንም አይነት የጥፋተኝነትን ማስረጃ ሳይቀርብባቸውና ወንጀል ሳይፈጽሙ እየደረሰባቸው ያለው እስራትና እንግልት የህግ ጥሰትና ፍጹም ተገቢ ያለመሆኑ ሁማን ራይትስ ዎች ባወጣው አዲስ ሪፖርት አሳስበዋል። በፋሽስት አብይና በአማራ ተስፋፊ ኃይሎች እንዲሁም በባዕድ ወራሪ የኢሳያስ ሰራዊት ግፍና መከራ የወረደባት ትግራይን ከ8 ወራት በኋላ ሰኔ 21 2013 ዓ.ም ትግራይ ኃይሎች የክልሉን ዋና ከተማ መቀለንና አብዛኛው የትግራይ አካባቢዎችን በቁጥጥር ስር ማዋላቸው ከጎረቤት የአማራና የአፋር ክልል በርካታ አካባቢዎች የገሰገሱ መሆናቸውም አስታውሰዋል። የፋሽስት ቡድን ኃይሎችም ግን ማፈግፈግ ነው ማለታቸውን ጠቅሶ ከዚያን ጊዜ ጀምሮ በአዲስ አበባ ውስጥ በፋሽስት አብይና ቡድኑ የሚመራው የጸጥታና የደህንነት አካላት በትግራይ ተወላጆች ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸም ተባብሰዋል። ባለፉት ሳምንታት የፋሽስት አብይ አህመድ የጸጥታና የደህንነት ኃይሎች በአዲስ አበባ ውስጥ የትግራይ ተወላጆች በጅምላ በቁጥጥር ስር በመዋል ህገወጥ አፈናና እስራት ፈጽመዋል ሲሉ የሁማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባደር አስታውቀዋል። በትግራይ ተወላጆች ላይ ተገቢ ያልሆነ ጥርጣሬ፣ እስርና እንግልት የብሔር ተኮር ጥቃት ማሳያና መገለጫ የሆኑትን ሁሉ በአስቸኳይ መንግስት ማቆም አለበትም ብለዋል። ሁማን ራይትስ ዎች የተጋሩ እስረኞች የመብት ጥሰት አነጋግሮ ይፋ ባደረገው ሪፖርት 4 የትግራይ ባለሀብቶች፣ 25 የታሳሪ ዘመዶች፣ ምስክሮችንና ጠበቆች በስልክ ቃለ መጠይቅ ማድረጉን ተያይዞ የፍርድ ቤትና የፖሊስ ሰነዶች የሚመለከታቸው ፎቶዎችም ገምግመዋል። በትግራይ ግጭት ከተጀመረ በኋላ በአዲስ አበባ ውስጥ በትግራይ ተወላጆች ላይ በዘፈቀደ እስራት ከተፈጸመባቸው 9 ሰዎች ጋር ቃለ መጠይቆች እንዳደረገም ሁማን ራይትስ ዎች አስታውቋል። የጸጥታና የደህንነት አካላት በመንገድ ላይና በካፌዎች፣ በሌሎች ህዝብ በሚሰበሰብባቸው ቦታዎች፣ በቤቶችና በስራ ቦታዎቻቸው ውስጥ ብዙውን ጊዜ የጸጥታ ኃይሎች ቆመው በድንገት ፍተሻ በቁጥጥር ስር እንደሚያውሏቸው የአይን እማኞች ተናግረዋልም ብለዋል። ማንነታቸውን ለማረጋገጥ የሰዎች የመታወቂያ ካርድ በመፈተሽ ተጋሩ ከሆኑ እስር ቤት ይወረወራል ያለው መረጃው በቁጥጥር ስር የዋሉት እስረኞች ዘመዶቻቸው የት እንዳሉ የቤተሰብ አባላት ብዙውን ጊዜ አያውቁም፣ በድብቅ ወደማይታወቁ ቦታዎች ያዛውሯቸዋል። ጠበቆችና ቤተሰቦቻቸው ብዙውን ጊዜ ከሳምንታት በኋላና አንዳንድ ጊዜ መደበኛ ባልሆነ ሁኔታ የሚገናኙም እንዳሉ በማስታወስ እስረኞቹ ከአዲስ አበባ በ200 ሜትር ርቀት በአፋር ክልል ላይ እንደሚገኙም ተገልጸዋል። እንደ ሁማን ራይትስ ዎች ዘገባ 23 ጉዳዮቻቸውን ሲከታተሏቸው የነበሩ ታሳሪዎች ጨምሮ የሌሎችም የት እንዳሉ እስካሁን አልታወቀም። በአዲስ አበባ የትግራይ ተወላጆች ብዛት በሚገኙበት 22 ሰፈር በሚገኝ አንድ ካፌ ውስጥ የ34 ዓመቱ የትግራይ ተወላጅ ከጓደኛቸውና ከሌሎች 2 የትግራይ ተወላጆች ጋር በቁጥጥር ስር አውለው 12 ፖሊሶች ወደ ካፌው ገብተው መታወቂያቸውን በመፈተሽ ወደ ካራማራ ፖሊስ ጣቢያ ወስደው ሁሉም እስረኞች በዘር ተለያይተው መቀመጣቸውና ሰውየው በማግስቱ ሲፈታ ጓደኛው በግምት ከ90 የትግራይ ተወላጆች መካከል እንደነበረ ከ2 ቀናት በኋላ ጓደኛውን ጨምሮ በ16 አውቶቡሶች ወደ አፋር መወሰዳቸው ተናግረዋል ሲል ሁማን ራይትስ ዎች ጠቅሰዋል። በትግራይ ሰራዊት መቀለ ከተማ ከተቆጣጠረ በኋላ የፋሽስት ቡድን ባለስልጣናት በአዲስ አበባ የትግራይ ተወላጆች የሆኑ በተለይም የ22 እና በቦሌ ወረዳ በርካታ ሰፈሮች ውስጥ በመቶዎች የሚቆጠሩ የንግድ ድርጅቶች መዘጋታቸው የሁማን ራይትስ ዎች ጠቅሰዋል። በኢትዮጵያ የተፈጠረው ፖለቲካዊ ቀውስ ለመፍታት በአሜሪካ መንግስት የተላከው የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ላለማግኘት ሽሽት የመረጠው አብይ አህመድ በጦር ወንጀል ከመጠየቅ እንደማያድ ነው የፖለቲካ ተንታኞች ገለጹ። ዘገባው የአሶሼትድ ፕሬስ ነው። ኃይለ ኪሮስ ወልዳ አዘጋጅቶታል። በኢትዮጵያ የተፈጠረው የፖለቲካ ቀውስ በሰላማዊ መንገድ ለመፍታት የአሜሪካው ፕሬዚዳንት ጆን ባይደን ልዩ መልእክተኛ የሆኑት ጄፍሪ ፌልትመን አዲስ አበባ በገቡበት በአሁኑ ሰዓት ፋሽስት አብይ አህመድ ወደ ቱርክ ማምራቱ ለሰላምና ለድርድር ዝግጁ አለመሆኑ እንደሚያመለክት ተንታኞች ተናገሩ። በኢትዮጵያ የተፈጠረው የፖለቲካ ቀውስ በሰላማዊ መንገድ ለመፍታት የአሜሪካው ፕሬዚዳንት ጆን ባይደን ልዩ መልእክተኛ የሆኑት ጄፍሪ ፌልትመን አዲስ አበባ በገቡበት በአሁኑ ሰዓት ፋሽስት አብይ አህመድ ወደ ቱርክ ማምራቱ ለሰላምና ለድርድር ዝግጁ አለመሆኑ እንደሚያመለክት ተንታኞች ተናገሩ። በጆን ባይደን አስተዳደር የአፍሪካው ቀንድ ልዩ መልእክተኛ የሆኑት ጄፍሪ ፌልትማን አዲስ አበባ ተገኝተው በዋናነት መገኘት የነበረበት ፋሽስት አብይ አህመድ እንደነበረ፣ ይህ ሳይሆን ቀርቶ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ተገናኝተዋል። ፋሽስት አብይ አህመድ ከዚህ በፊት
በፊትም ከአሜሪካዋ የልማት ተራድኦ የኤስኤድ ዋና ስራ አስኪያጅ ሳማንታ ፓወር አዲስ አበባ በገቡበት ሰዓት በተመሳሳይ በሽሽት እንደነበረም ይታወሳል። የፋሽስቱ አብይ አህመድ አለመገኘት በሀገሪቱ የተፈጠረው የፖለቲካ ቀውስ በድርድር በሰላማዊ መፍትሄ እንዳያገኝ ዝግጁነትና ፍላጎት አለመኖሩ የሚያሳይ መሆንና የፈጸመው የጦር ወንጀል ተጠያቂ ላለመሆን የመረጠው የሽሽት መንገድ እንደሆነ በርካታ ተንታኞች በተለያዩ የመገናኛ ብዙሃን በመግለጽ ይገኛሉ። በመጨረሻም ሱዳን ከኢትዮጵያ ጋር የሚያወዛግባትን የድንበር አካባቢዎች መልሳ ለመቆጣጠር ወታደራዊ እርምጃ መውሰድ እንደምትችል አስጠነቀቀች።